ዛሬ የካቲት 8 ቀን ጌታችን ኢየሱስ ክርስቶስ ከተወለደ 40 ቀን ከሆነው በኋላ ሕግን ይፈጽም ዘንድ ወደ ቤተ መቅደስ የገባበትና መሲሁን ሳያይ እንደማይሞት ከመንፈስ ቅዱስ የተረዳው የ300 ዓመት ዕድሜ ባለጸጋው አረጋዊ ስምዖን እንደ ሕፃን ታድሶ ጌታችንን ተቀብሎ በማቀፍ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ፣ ዓይኖቼ ማዳንህን አይተዋልና ብሎ ያመሰገነበት ዕለተ ልደተ ስምዖን ተብሎ የተሰየመ ከ9ኙ የጌታችን ንዑሳን በዓላት አንዱ የሆነ ታላቅ በዓል ነው። የአረጋዊ ስምዖን ታሪክ እንደምን ነው ቢሉ በጥሊሞስ የተባለ ንጉሥ 46ቱን የብሉይ ኪዳን መጻሕፍት ከዕብራይስጥ ወደ ጽር ቋንቋ ባስተረጎመ ጊዜ ከተርጓሚዎቹ ምሁራነ ኦሪት መካከል ይህ ስምዖን አንዱ ነበርና የኢሳይያስ የትንቢት መጽሐፍ ደረሰው። እየተረጎመ እነሆ ድንግል ትጸንሳለች ከሚለው አንቀጽ ላይ ሲደርስ ድንግል እንዴት ልትጸንስ ትችላለች ብሎ ስለተጠራጠረና የሚያምነውም እንደማይኖር ስለገመተ እነሆ ሴት ትጸንሳለች ብሎ ጻፈ። ወዲያውኑም እንቅልፍ ወሰደውና ተኛ። ከእንቅልፉም በነቃ ጊዜ ሴት ብሎ የጻፈው ድንግል ተብሎ ታርሞ አገኘው። አጥፍቶ በድጋሜ ለመጻፍ ሲያስብ መልአክ ተገልጾለት የተጠራጠርከው ከድንግል የሚወለደውን እስከምታየውና እስከምታቅፈው ድረስ ሞትን አትቀምስም አለው። ጌታችን እስኪወለድም ድረስ ለ300 ዓመታት በእርጅና ተይዞ ኖረ። ሕፃኑን ጌታችንን በታቀፈው ጊዜም ሰውነቱ ታድሶለትና ቃሉን የጠበቀውን ጌታችንን አመስግኖ በዛሬዋ በየካቲት 8 ቀን አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአረጋዊ ስምዖን ጸሎት ይማረን ይቆየን።